ሰርቫይካል ካንሰር እንደ ሀገራችንም ወይም ደግሞ እንደ ዓለምም አንደኛ ገዳይ የማህፀን በር ካንሰር ነው። የበሽታው አስከፊነት ለእናት ብቻ እናትን የሚያክል ነገር ነው የቤት ምሰሶን ይዞ የሚሄደው። በዛ ላይ ደግሞ በሽታ ብቻ ሳይሆን ኢኮኖሚካሊ ከገንዘብም አንፃር ከምንም አንፃር ብዙ ነገር ውስጥ የሚገባበት ነው። የማህፀን በር ካንሰር ለየት የሚያደርገው ምንድነው? በሽታው ከመምጣቱ በፊት ከ10 ዓመት በፊት ነው ፕሮሰሱ የሚጀምረው ማለት ነውና ካንሰር ከመሆኑ በፊት ህክምናውን የማግኘት ቻንሱ በጣም ከፍተኛ ነው፣ የመዳን ቻንሱም ከፍተኛ ነው። ስለዚህ ብዙ ጊዜ እኛ ካንሰር ከመሆኑ በፊት ያለውን ምልክት ነው የምናገኘው እና የምንሰጣቸው አገልግሎቶች አንደኛ የቅድመ ካንሰር ምርመራዎችን ነው የምናደርገው። ስክሪኒንግ የምንለው ለይቶ መለየታ እናደርጋለን። ይሄን የምናደርገው ከ30 እስከ 49 ዓመት ላሉ ሴቶች ነው። ህክምና ቅድመ ልየታ እናደርጋለን ማለት ልየታውን ካረግን በኋላ እንደዚህ ምልክት የሚያሳዩ ካሉ መታከም የሚችል ስላለ ለሱ ደግሞ ህክምና እንሰጣለን ማለት ነው። ከዛ እዛ ክፍል ላይ ከደረሰች በኋላ 15 ደቂቃ የማይፈጅ ፕሮሰስ ነው ያለው ሂደቱ እና እኛ የምንሰራው ቪአይ ይባላል የምርመራ አይነቱ። ምልክቱን ለማየት 5 ደቂቃ ነው የሚፈጅብን። በ5 ደቂቃ ውስጥ ውጤቷን አውቃ ከዛ በኋላ ደግሞ ነፃ ከሆነች ለሚቀጥለው 3 ዓመታት ነፃ መሆኗን አውቃ ትሄዳለች ማለት ነው። ችግርም ካለ ካንሰር ከመሆኑ በፊት ስለሆነ የምንደርስበት የቅድመ ካንሰር ህክምና ታገኛለች ማለት ነውና ያንንም ህክምና አግኝታ በ30-40 ደቂቃ ውስጥ ሁሉ ነገር ጨርሳ ከተቋም ትወጣለች። ስለዚህ መታችሁ ተመርመሩ፣ የሚድን ነው። መከላከል የሚቻል ካንሰር እንደዚህኛው የለም። ስለዚህ መከላከል የምንችለውን ካንሰር ደግሞ ብንከላከል ማስተላለፈው መልእክት